ሰላም ሰላም ውድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ሁሉም ሰላም ነው፣ እግዚአብሔር ይመስገን። ለዩቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት በማድረግ አበረታቱኝ። እንዲሁም ደግሞ ለዩቲዩብ ቻናል ቤተሰብ የሆናችሁ ሁሌ ከጎን የምትሆኑ ኮሜንት፣ ላይክ፣ ሼር በማድረግ አበረታቱኝ። ካጠገቤ ቁሙ፣ እኔ እህታችሁ ነኝ። ዛሬ የቪዲዮ ርዕሴ የሚሆነው ማለት ነው ምርጥ ጓደኛ ምን አይነት ናት? ምርጥ ጓደኛ ምን አይነት ናት? ምርጥ ጓደኛ በነገራችን ላይ ገንዘባችሁ ናት። ገንዘባችን ነች። በቃ ገንዘባችን፣ አይናችን፣ ሁሉ ነገራችን ነች። የምታውቁት አውቃላችሁ። እውነቴን ነው። እንደዚህ ስላችሁ የእናንተን ህይወት እንደ ራሷ ህይወት የምታይ ራሷን እንደምትወድ እናንተን የምትወዳችሁ ለራሷ እንደምታስብ ለእናንተ የምታስብ ራሷ እየሰራችሁን እናንተ እንድትሰሩ የምትፈልግ ራሷ የመታትን ድንጋይ ግን ደግሞ እናንተን እንዲመታ የማትፈልግ በየትኛውም ጊዜ ሲፈልጋችሁ ብትፈልጓት የምታገኟት የትኛውም ውርቀት እንዲሁም ደግሞ በቃ የፈለገ ነገር ቢመጣ ከአጠገባችሁ የማትሸሽ በጓደኝነት አዲስ ጓደኝነት መጣ ብላ አዲስ ሴት መጣች ብላ አዲስ ህይወት ጀመርኩ ብላ ትዳር ጀመርኩ ብላ የማትተዋችሁ ጊዜ የማይቀይራት ነገር የማይቀይራት የደረሰችበት ደረጃ የማይቀይራት እንቁ የሆነች ጓደኛ አይዶንት ኖ ብቻ ሰርታ የምታሰራ ጸሎት አድርጋ የምታጸል ጥሩ አውርታ ጥሩ የምታስወራ ጥሩ ተመኝታ ጥሩ የምታስመኝ አይዶንት ኖ ጥሩ ቦታ ደርሳ ጥሩ ቦታ እንድንደርስ የምታረገን ፑሽ የምታረገን እንደው በቃ እንደው ጥሩ ሰው ባንሆን ራሱ አረ ጥሩ ነሽ በርቺ ይሄን ነገር ብታስተካክል ግን ደስ ይለኛል ያው አእምሯችሁ እንዳይነካ አድርጋ ሁልጊዜ የምትሰራችሁ ጓደኛ የላችሁ ወይ በመንፈሳዊው ይሁን ወይ በአለማዊ ወይ በስራችሁ አይደሉ ግን መልካም የምትባለው በትዳርም በስራም በመንፈሳዊ ህይወትም በአለማዊ ህይወትም ከናንተ ጋር ነች። አቱም የትኛውም ነገራችሁ ራሱ የማይመች ለሌላ ሰው የማይመች ነገር ራሱ ለእናንተ ይመቻል። አይታችሁ ታውቃላችሁ። ብዙ ጊዜ ጓደኞች አለን እንላለና ቲክቶክ ላይ ራሱ ቀላል ቦታ ለምን ሩቅ ቦታ ሄዳለሁ። ዩቲዩብ እና ቲክቶክን ምሳሌ ላድርግላችሁ። ሄዳችሁ ቲክቶክ ላይ ቪዲዮ ስትፖስቱ በመጀመሪያ የምታዩት ሰው ናት፣ ግን ላይክ ኮሜንት አታረግላችሁ። ግን ጓደኛችሁ ነች። ወድሻለሁ እንደው በቃ ምናምን ካላንቺ እኮ ለኔ እንደዚህ ምናምን ትላለች። ግን ፑሽ አታረጋችሁ። አንቺ ለምን እንደዚህ ያደረግሽ? ምን ሆነሽ ነው አንቺ ሚዲያ ላይ ወጣሽ? እኔ ከደረሰብኝ ነው ማለት በነገራችን ላይ ሚዲያን እንደ ጅብ እንዲያይ ያደረገችኝ አንድ ጓደኛ አለችኝ እርሜ ስጣትና ዛሬና ያርጎና በቃ እኔ ሚዲያ ማለት እንደ ነውር ነበር ማየው። በእውነት እንደዛ ነበር ማየው። እኔ ውስጥ የተቀረጸው ሰው የመከረችኝ ምክር ስለነበረ በጊዜው ዛሬ ላይ ሳስበው ስቃዩና እሱ ነው ማስበው ማለት በቃ ቆሻሻ ነገር እንደዛ ነው የሚሰማኝ ነበር። አንዳንድ ሰዎች መልካም ነገርን መጥፎ አድርጎ የሚስሉብናሉ። መልካም ጓደኛ ግን ከዛ ጎን አይደለችም። እናንተ ለምትሰሩ ነገር የምታቆሽሽ ከጓደኞቻችሁ መካከል ስትሆን ወይ አንቺ ደግሞ እንደዚህ ሆነሽ የምትል አይደለችም። ብታጠፉ ራሱ አዎ በቃ መሳሳት አለ ምናምን ትልና በሰዎቹ ፊት ለፊት እንደዛ ትልና ለብቻችሁ ስትሆኑ ወይ ማየ እንደዚህ ባታረጊ እኮ ደስ ይለኝ ነበር የኔዎች ግን ይሄን ነገር እንዳትደግሙ እሺ። ጥሩ አይደለም፣ በእግዚአብሔር ፊትም ጥሩ አይደለም፣ በሰው ፊትም ጥሩ አይደለም። እሺ እንደው ስሜታችሁን እንደው በቃ የተለያየ ነገራችሁን ራሱ ተደብቋት እንዲው አይታ የምታቅላችሁ እንዲው የምትራራላችሁ አይደለም። ብቻ አንዳንድ ሰዎች በድምጽ ራሱ ያውቃሉ። አይታችሁ ከሆነ አጋጥሟችሁ ከሆነ ስትደዋወሉ ምን ነው የደብረሽ ምንድነው ችግር አትፋቷትም። እውነቴን ነው። እኔ ግን እንደዛ ነኝ በነገራችን ላይ ጓደኛዬ ናት ብዬ የማስባቸው ልጆች በነበሩ ጊዜና ፕሌይ ስቶሪ ለቆ የማይሆን ነገር ከለቀቁ በቃ የማይሆን ስሜት ውስጥ ናቸው ለኔ ማለት ነው። እና ቀጥ ብዬ ደውዬ ነው የምጠይቃቸው። በእውነት የሚያቀኝ ሰው ያቀኛል። እኔ በጣም ይሄ ራሴ ያለፍኩበት ነገር አለኝ በራሴ መንገድ ማለት በጣም ብዙ ነገር ከተወረድኩ ጀምሬና ለዛም አይዞሽ በርቺ ይሄ ያልፋል ይሄ እኮ ቀላል ነገር ነው ምንም ማለት አይደለም። ለዛ ሰው እኮ ከባድ ነው ያ ነገር። እንደዚህ ብላችሁ ሰው ማበረታታት ማለት ከገንዘብ በላይ ነው፣ ከህይወት በላይ ነው። እግዚአብሔር ህይወት ነው የሰጠን
ምድር ደግሞ የምትሰጣን ስራ የሚሰጣን ገንዘብ ነው። ሰው አይዞሽ ሲል ደግሞ ተስፋ ነው የሚሰጠው። ሰው ተስፋ ካለው ደግሞ የትም ቦታ መድረስ ይችላል። የትም ማለት ነው፣ ፈልጎም ሳይፈልግም። ስለዚህ ይሄ ማበረታታት ነገር አለ። አንዳንድ ደግሞ አሉ ምን ሆነሽ ነው? ለምንድነው እንደዚህ የደበረሽ? ለምን እንደዚህ ሆነ ምናምን ስትሉ የሆነ የሱን ድርብርት ያኔ የሱስ ስሜት ተቀብላችሁ እናንተ ቤት የምትሰሩበት የሚመስለው ሰው አለ። ትጠይቀኛለች፣ እንደዚህ ትለኛለች የሚል ሰው አለ። እንዲሁም ደግሞ ወይኔ በችግሬ ጊዜ እኮ እሷ ናት ከኔ ጋር የሆነች፣ እሷ ናት ያጠነከረችኝ፣ እሷ ናት ያን ጊዜ እንዳልፍ ያደረገችኝ ከእግዚአብሔር በታች ብላ የምታመሰግን ደግሞ አለች። እኔ ለሁሉም ሰው ስለሆናችሁ ሁሉም ሰው እናንተን ያመሰግናል አይደለም፣ ግን እናንተ ከፈጣሪ ታገኛላችሁ። በዛ ላይ ደግሞ ነገ ሰው የዘራውን ነው የሚያጭደው። ነገ ህይወታችሁ ውስጥ ልጆቻችሁ ላይ እህት ወንድሞቻችሁ ላይ ምን እንደሚከናወን ስለማታውቁ አጠገቦቻችሁ ላሉ እህቶቻችሁ መልካም ነገር ካረጋችሁ፣ መልካም ነገር ካሰባችሁ፣ በጭንቃቸው ጊዜ ከነሱ ጋር ከሆናችሁ አይዞሽ፣ እንስራ፣ እንበረታ፣ እንጸል፣ እናድግ፣ እኛ ምንም የሚጎለን ነገር የለም፣ እዚህ ምድር ላይ ምንም ማድረግ የማንችለው ነገር የለም ብላችሁ እውነቴን ነው የዛን ሰው ህይወት እንደራሳችሁ ኃላፊነት ከወሰዳችሁ ነገ ላይ የእናንተ መልስ አስባችኋል። ግን እግዚአብሔር ምን እንደሚመልስላችሁ ነገ ላይ ሰው የዘራውን ነው የማጭደው። ስለዚህ መልካም ነገር ማድረግ ይለምድባችሁ እና ምን ልላችሁ ፈልጌ ነው፣ መልካም ጓደኛ እንደዛ ናት። ሰርታ የምታሰራ፣ በልታ የምታስበላ፣ የማይረባ ነገርን ይሄ እኮ ጥሩ አይደለም አናረግም፣ እሺ አእምሯችሁ ሳትነካ ማለት ነው። ሜቢ ማለት ነው ሄደላ ሌላ ጓደኛ ከእናንተ ኋላ የምታማ አይደለች። እሺ ጊዜ የሚያስከረክራት አይደለችም። የእናንተ መልክ ጥሩ ሆነ ጥሩ አልሆነ አይ ዶንት ኬር፣ ያኔ እሷ ምንም አይመስላት። አዎ ከሷ አጠገብ ሌላ 5 ጓደኛ ቢመጣ እናንተ ትናንትና ከሷ ጋር ነበራችሁ፣ እሷ ከእናንተ ጋር ነች። በጣም ነው የምትወዳችሁ፣ ትናንትና ዛሬም በጣም ነው የምትወዳችሁ፣ በጣም ነው የምታከብራችሁ። እስከ ዘላለም ድረስ ነው አብራችሁ የምትኖሩ፣ ጊዜ የማይቀይራት። በቃ ችግር እንኳን ቢፈጠር እንዴ ውዴ ለምን እንደዚህ ያደርግሽ? እኔ እኮ በጣም ተሰምቶኛል፣ ይህን ችግርማ ማፍታት አለብን፣ ማውራት አለብን። መቼም ትዳር ያላችሁ ሰዎች ታውቃላችሁ፣ ችግር ሲፈጠር ስንፈታው እንዴት ደስ እንደሚል ቁጭ ብለን እስኪ አዳምጠኝ ባሌ፣ ይሄ እኮ ጥሩ አይደለም፣ ይሄ ለምን አደረግ ብለን ስናወራ ታውቃላችሁ። ሰው የምታስገቡን አላልኩም እኔ፣ ይሄ በሽምግልና የምትታረቁን አላልኩም እኔ። ያልኩት በራሳችሁ መንገድ ራሳችሁን ዝቅ አድርጋችሁ፣ ፈጣሪ ራሱን ከፍ ከፍ የሚያደርግ ዝቅ ዝቅ ይላል፣ ራሱ ዝቅ ዝቅ የሚያደርግ ደግሞ ከፍ ከፍ ይላልና ራሳችሁን ዝቅ አድርጋችሁ ችግር ተፈጠረ ብላችሁ ከዚህ እና ልክ ከባለቤታችሁ ጋር ቁጭ ብላችሁ ችግር ሲፈጠር እንደምትፈቱ ከጓደኞቻችሁን ጋር እንደዛ ቁጭ ብላችሁ ስትፈቱ ማለት ነው። ያረበች ስሜቱ ደስ ይላል። እኔ በነገራችን ላይ ነገር ማጋነን አልወድም በህይወቴ። ለሰው ዝቅ ማለት እወዳለሁ። ሰው ማዳመጥ ደስ ይለኛል፣ ጊዜ መስጠት ደስ ይለኛል። ይሄ እንደዚህ አንዳንድ ጓደኞች አሉ፣ በቃ እናንተ መልካም ነገር እኮ አላደረጋችሁ ግን አይነግራችሁ፣ ግን እንደ በፊት እንደሚወዳችሁ ያስመስልና ከእናንተ ጋር ይኖራል። የሆነ ጊዜ እናንተ ደጋግማችሁ ያ ሰው የማይፈልግ ነገር ስታደርጉ ትቷችሁ ይሄዳል። ለምን ስትሉ አንቺ ለምን እንደዚህ ያደረግሽ? ለምን አልነገርሽኝ እንዴ? በራስሽ አትመለሽም እንዴ? ታዲያ ስንት ጊዜ ብዬሽ ስንት ጊዜ ምናምን አንቺ እኮ አልተመለሽም፣ አይቼሽ ደክሞኝ እኮ ነው የተውኩሽ ምናምን የሚሉ አሉ። እኔ ግን በሱ አላምን፣ በማውራት አምናለሁ። የኛ ሰዎች ነን፣ ደካማ ነን፣ እንሳሳታለን። ደግሞ ለእኔ የሚሰማኝ ወይ እኔን የምፈልገው ለሌላ ሰው ሌላ ሰው ያቺ ከኔ ጋር አብራ ያለች ጓደኛ ላትፈልግ ትችላለች፣ ያን ባህሪ ላትወደው ትችላለች። ነገር ግን የሚያገባባን ነገር ሊኖር ይችላል። እኔ መስፈርቷን እጠብቅላታለሁ፣ እሷ ደግሞ ለዚያም የኔ መስፈርት መጠበቅ አለባት ማለት ነው ግዴታ። ስለዚህ ዲክሰስ ማድረግ በጣም ጠቃሚ ነገር እና መልካም ጓደኛ እንግዲህ ብዙ ነገር ነው ለእናንተ መስዋዕት የምትከፍለው። በጊዜ በሆነ ነገር አትቀየርም። እውነቴን ነው እና እግዚአብሔር መልካም ጓደኛ ይስጣችሁ። እሺ መልካም ጓደኛ ከብዙ አንጻር ታስታውቃለች። ያኔ እንደራሳቸው የምታስብላችሁ ሁሌ ትደውላለች ወይ ደግሞ ትጽፋለች፣ ቼክ ታደርጓቸዋለች። ይሄ ሁሌ የኔ ቆንጆ፣ የኔ ፍቅር፣ የኔ ማር ምናምን ማባባል አይደለም እኮ መዋደድ ማለት መልካም መሆን ማለት። ሰው በሚያስፈልግ ጊዜ፣ ሰው እንደ ውሃ በተጠማችሁ ጊዜ ሰው ሆኖ የሚገኝላችሁ፣ ሰው በራቃችሁ ጊዜ ሰው ሆኖ የሚያቀባችሁ እንደዛ አይነት ሰው ነው እኔ ያልኩት።
የዝም ብሎ 24 ሰዓት የምደውል አላልኩም እኔ ለአንድ ቁም ነገር። ለምሳሌ እኔ እኮ እንደዚህ ለማድረግ ፈልጌ ነበር ግን ይሄን አክል ብር አነሰኝ። ግን እኮ 5 ዓመት 6 ዓመት አብራችሁ ኖራችኋል፣ ገንዘብ አላት። እኔ እኮ ማታ እኮ ነግራቸዋለች እንዳላት ገንዘብ። አይ የለኝም እኔ በቃ ሰርተሽ ታደርጋለሽ። እንደዛ አይነት ጓደኛ አይደለችም መልካም ጓደኛ። እሺ መልካም ጓደኛ ማለት እናንተ ራሱ ለማድረግ ያላሰባችሁን ነገር እሷ ራሷ ካደረገች ይሄ ነገር እኮ መልካም ነው አርጊ። ኧረ እኔ ይሄን ለማድረግ ገንዘብ የለኝም እንኳን ብትሉት በቃ እንደዚህ አድርገን እንደዚህ እናደርጋለን። እሺ ግማሹን እኔ እንደዚህ አደርጋለሁ፣ ከዛን ግማሹን አንቺ ትጨምራለሽ። ይሄን ነገር እንድታረጊ ነው የምፈልገው። ይሄ ነገር በኋላ ይወዳል። ስለዚህ አሁን መግዛት አለብሽ። ለራሷ እንኳን ለማድረግ ጊዜ ቢያጥራት እናንተ ገንዘብ እንዳላችሁ ካወቀች፣ የእናንተ መስፈርት ካወቀች ይሄን ነገር አርጊ፣ ገንዘብ ካለሽ በኋላ ሊጨምር ይችላል። በጨመረው ቦታ ገንዘብሽ ደግሞ የሆነ ነገር ታረጊበታለች የምትል ጥሩ አመለካከት ያላት ለራስሽ ይሄ ጊዜ ስጪ፣ እንደዚህ አርጊ ሁሌ የምታስብላችሁ የምር መልካም ጓደኞች አሉ በጣም። በዛውም ጥግ መጥፎ እንዳሉ የመጥፎውን በቀጣይ ቪዲዮ ሰራለሁ። ግን ዛሬ የመልካሟን ጓደኛ ነው ያልኩት። ሁልጊዜ ሰርቶ የሚያሰራ ጸሎት አድርጎ የሚያስጸልይ ወደ ፈጣሪ የሚያቀርብ የሚመስል ጓደኛማ የለም። እኔ ያን ነገር በጣም የምወደው። ምክንያቱም እዚህ ምድር ላይ እቺ ምድር በጣም ኃላፊ ናት። ኃላፊ ናት ማለት ነገ ልንሞት ከደቂቃ በኋላ ልንሞት እንችላለን። ስለዚህ ስራዎቹን፣ ሀብቱን፣ ባላቻችን፣ ቤተሰቦቻችን፣ የት ወንድሞቻችን ትተን እንሄዳለን። ያለን ገንዘብ፣ ወርቅ ምናምን ከእግዚአብሔር ጋር ያለን ግንኙነት ግን አስባችኋል? ከዚህ ምድር ብንሄድ እንኳን እዛ አንተውም፣ አብረን ነው የምንኖረው። ስለዚህ ዛሬ እዚህ ምድር ላይ የሰራነው ነገር ነው ነገ እዛ ጋር እንድንኖር የሚያደርገን። እሱ የዘላለም ህይወት ነው። ይሄ የጊዜያዊ ህይወት ነው፣ ምድር ህይወት ማለት ነው። ያኛው ደግሞ ዘላለማዊ ነው። ለዛም እኔ መጽሐፍ ቅዱስ ላይ የተለያየ ነገር ላይ ፑሽ የምታደርግ ጓደኛ እወዳለሁ። መጽሐፍ እናብብ፣ እንደዚህ እናደርግ፣ በቃ ብቻ ነገሮች ሁሉ ቢከናወኑባት ይሄ ከእግዚአብሔር ቃል ጋር የተያዘ ቪዲዮ የምትልክላችሁ እንደዛ አይነት ሰው አጋጥሟችሁ አያውቅም? በቃ በቃሉ እንድትበረታቱ የምታደርግ ማለት ነው። እና ሁልጊዜ ከእግዚአብሔር ጋር እንድትጣበቁ የምታደርግ። ጸሎትሽን አድርገሽ ነበር? ለምን አረግ ባታረጉ እንኳን ኧረ እኔ ደብሮኛል ለምን የምትቆጣ እንደ ራሷ የምታያችሁ ይሄ ለእናንተ የሆነ ብላ የምትቀና አይደለም። በቃ ራሷ ማድረግ እንኳን ካልቻለች አንቺ እንድታረግ ከተማመነችብሽ አርግ የምትል ሰርታ የምታሰራ። የመዳም ቤት እኮ ሰለቸኝ፣ እኔ እኮ ውጪ ማውጣት ፈልጌ ነበር። ለምን ትወጫለሽ? ከወጣሽ እንደዚህ አይነት ችግር አለ። ስለዚህ ስትሰሪ እንደዚህ አድርገን እንደዚህ እናደርጋለን፣ ቆገፈ እንደዚህ እናደርጋለን። በዚህ አመት በሚመጣው አመት በዚህ አመት ይሄን ነገር አድርገናል፣ በሚመጣው ደግሞ ይሄን ነገር እንጨርስና ከዛን ወደ ሀገራችን እንገባለን፣ እንወልዳለን፣ እንከብዳለን የምትል ይሄ የምታበረታታ ወይ አንዳንዶቹም አሉ። እሱ በቀጣይ ቪዲዮ ነው የምሰራላችሁ። እሳት ሆኖ ህይወታችሁን እሳት የሚያደርጉ አሉ። ስለዚህ ለራሳቸው ቅዱስ ሆኑ እናንተ ቅዱስ የሚያደርጉ ጓደኞች አሉ። እኔ ሁሉንም ሰው አላልኩም፣ አልወጣኝም። ሁሉንም ሰው እመኑ አላልኩም። እኔ ግን አሉ በቃ በሁሉም ነገር ፑሽ የሚያደርጋችሁ እንድትበረቱ፣ እንድትጠነክሩ፣ የትም ቦታ መድረስ የምትፈልጉ ቦታ እንድትደርሱ የሚያደርጋችሁ ጓደኞች አሉ። በደንብ አድርጎ ነው ያለው። አሉ ብቻም አይደለም። ስለዚህ በርቱ ጋይስ። መልካም ጓደኛ ምረጡ። ውሏችሁን የምታሳምርላችሁን ጓደኛ ምረጡ። ከማን ጋር እንዳላችሁ ራሳችሁን ቼክ አድርጉ። የእናንተ ጓደኛ ለእናንተ ምን እያተረፈች እንደሆነ፣ እናንተ ለዛች ጓደኛ ምን እያተረፋችሁ እንደሆነ አስቡበት። ምክንያቱም ቀናችሁ እየሄደ ነው፣ እድሜያችሁ እየሄደ ነው። ይሄ ልጅነታችሁን ጊዜ ይሄ ያለችባችሁን ጊዜ ወደኋላ መመለስ አትችሉም። ይሄ ጊዜ ትናንትና አልፏል። ዛሬም ማድረግ አትችሉም። ዛሬም ነገ ማድረግ አትችሉም። ስለዚህ በኋላ ከሚጸጽታችሁ፣ በኋላ ከምታለቅሱ ያን ጊዜ እንደዚህ ባረግ እሷን ባልይዛት እንደዚህ ባልሆን ከምትሉ ከምን አይነት ጓደኛ ጋር እንዳላችሁ ራሳችሁን ፈትሹ። እሺ በተለየ ደግሞ እናንተ የምትወዱትን ነገር የምትጠብቅላችሁ፣ ይሄ እናንተ መጽሐፍ ማንበብ አለብን ካላችሁ አይ ማውራት አለብን የምትል አይደለችም። በሀሳባችሁ ሁላ የምትስማማ ሳይሆን በቃ መልካም ነገር የሆነውን ተዩና እንደዚህ እናርግ አይደለችም መልካም ጓደኛ። ስለዚህ እግዚአብሔር መልካም ጓደኛ ይስጣችሁ። እንዳይም ብለን የምትራራላችሁን ጓደኛ ይስጣችሁ። በቃ
እናንተ እሷ ብቻ ለእናንተ መልካም ትሆን አይደለም፣ እሷ ፍጹም አይደለችም። እናንተም ለእሷ መልካም መሆን ይገባችኋል በነገራችን ላይ። ስለዚህ ህይወቱ ደስ ይላል፣ ቀናችሁ ደስ ይላል። መልካም ጓደኛ አለች፣ ከዛ እግዚአብሔር አለ፣ ከዛ ስራ አለ። አስባችኋል? ከዛም በጣም የምትወዱት ትዳር አላችሁ፣ ቤተሰብ አላችሁ፣ ይት ወንድሞች አላችሁ። እዚህ ምድር ላይ እንዴት ሆናችሁ ነው እናንተ የምትኖሩት? በቃ አለ ህይወት ደስ ይላል። ደስ ብሏችሁ አያውቅም? ህይወት ደስ የሚል ነው የሚሆነው እንደዛ ሲሆን ማለት ነው። በመቶ ሰው ተከባችሁ አንድ ሰው ወይ ሩብ ሰው የምታገኙበት ህይወት፣ ጨለማ የሚሆንባችሁ ህይወት ሳይሆን እንደዚህች በቃ አንድ ጓደኛ ይዛችሁ ግን በሁሉም ነገር አንድ ነገር ከተበላሸ ታውቃላችሁ ሁሉም ነገር ፌል እንደሚያደርግ። ስለዚህ ቀናችሁን የምታበራላችሁ በጣም የምትወዳችሁ የምታከብራችሁን ጓደኛ ያዙ። እሺ ጎናቸው ፈትሹ። ያችን ጓደኛ አመስግኑ፣ ሁሌም አመሰግኗት። እውነቴን ነው። እሺ እሷ በጣም በቃ አላቅም ግን መልካም ተብላ የምትቀየርም አለች። ግን በሚቀጥለው ቪዲዮ ሰራላችኋለሁ። እሱን ደግሞ ለአሁኑ ግን እንደዚህ አይነት ጓደኛ ብትይዙ ባይነኝ እኔ ማለት ነው። በራሴ መንገድ ሁሌም መልካም የምትሆንላችሁ የምር ብትነጫነጩ ጥሩ ብትሆኑ መጥፎ ብትሆኑ የምትችላችሁና በኋላ የምትነግራችሁ ያቺ ሰው መሀል የምታሸማቀቃችሁ አይደለም። ዛሬ ያወራችሁ ምስጢራችሁን ይዘ ሚዲያ ላይ የምታወጣባችሁ እኮ አይደለችም። እሷ ቀልቃላ አይደለችም። በነገራችን ላይ መልካም ጓደኛ የትም ቦታ ነው እንደምትወዳችሁ የምትገልጽላችሁ። የትም ቦታ አታፍርባችሁም። እሷ ወርቅ ለብሳ እናንተ ቡቱቱ ብትለብሱ ራሱ አታፍርባችሁ። አይ ዶንት ኬር በቃ እሷ ምንም አይመስላትም። እኔ እንደራሴ ነው ማውራችሁ። እኔ የምወደውን ሰው በየትም ቦታ አኮራበታለሁ። በየትም ቦታ በቃ መሆንም አለበት ጋይስ። እና ጋይስ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳይረሳችሁ። ሀሳባችሁን አስተያየታችሁን ኮሜንት ስር ጻፉልኝ። ጥያቄም ካላችሁ ጠይቁ። በሚቀጥል ቪዲዮ ደግሞ መጥፎ ጓደኞች ምን አይነት ናቸው፣ እንዴት ከህይወታችን ማስወገድ እንችላለን በሚል ቪዲዮ እመጣላችኋለሁ። እስከዛ ድረስ ቸር ሰንብቱ። ባይ ባይ ጋይስ።